እሺ ችግር የለውም ሰፈር ነኝ እንገናኛለን። ስለፈጣሪ ብለህ እርዳኝ። አቅመ ደካማ ነኝ ልጄ። አቦዬች እግዚአብሔር ይስጥልን። አሜን አሜን አሜን። እኚህ ሴትዮ ሊያስቀጽፉኝ ነው እንዴ? ኧረ ያለኝ ልስጣቸው። ማዘር እንኩ አምጣው። አንተስ ጨክነህብኝ ነበር። ፈጣሪ ሰጠኝ እንጂ ልጆት ነበር አይደል የሚጦሩት? አዎ ጤፉን፣ ሽንኩርቱን፣ ዘይቱን እንደማያመጣልኝ ነገር የለም። ዛሬ ማን ያምጣ? ሁሉም ያልፋል። ገፍትረው ፈጠፈጡ ልጄ። ገፍትረው ነው እንዴ ጣሉት? አዎ ገፍትረው ፈጠፈጡት። ወይኔ ልጄ። እንደውም ጓደኞቹ መጡ፣ እንጠይቃቸዋለን። ምን ቀራቸው ደግሞ? እኔንም ሊፈጠፍጡኝ ነው? ሊደፉኝ ነው? ኧረ እንዳይባልም ማዘር። ተይ እባክሽ፣ እሱንም ፈጠፈጡ፣ እኔንም ሊፈጠፍጡ ነው። እንዴት አደሩ ማዘር? እየበረቱ ነው? በበረታ ባልበረታ ምን ዋጋ አለው? እኔንም ልደፉኝ ነው የመጣችሁት? ልጄን ፈጥፍጣችሁ ከገደላችሁ በኋላ። ኧረ ማዘር እንደዛ አይባልም። ነገም እኮ እኛ ምን እንደምን አይታወቅም። ደግሞ እኮ ልጆት 12000 ጫማ ከፍታ ላይ ስለነበር ነው። የምን 12000 ጫማ ነው? እሱ 2 ጫማ ነው ያለው። ኧረ እንደዛ አይደለም። አሁን የመጣ ነው ማዘር። እኛ የጦር ካምፕ ውስጥ አንድ ልጅ ሲሞት ለቤተሰብ የምንሰጠው ገንዘብ አለ። እሱ ልንሰጥ ነው የመጣ ነው። የምን ገንዘብ? ሬሳ መጣ። ሞልቷል። ፈጣሪ አጥኖት ማዘር። እኔ የምለው ልጆቼ ይሄን 10,000 ብር የሰጣችሁ ልጄ ቡጡ ስለሞተ ነው አይደል? አዎ ማዘር። ታናሽ ወንድሙም አለ፣ ወስዳችሁ ፈትፍጠልኝ። በራማ ሞቴ ነው የዛሬው ማይለያል። ኧረ ፈጣሪ ዝም አትበል። ያስለመክልኝ ላክልኝ እንጂ እንዴ ቅቅሌ፣ እንዴት ነው የምሮጠው? እንዳትደፊብኝ ቀስ በይ እንጂ። አንተ እንዴት ነው የምሮጠው? የምታጠባው ልጅ አለ እንዴ? ኧረ አይደለም አለቃ። ማንኛውም መንጃ ፈቃድ ይዘሃል? አዎ ይዣለሁ። ይሄው። እሺ ፍሬንቻ ይሰራል? ትላክስ ይሰራል? አዎ ይሰራል። አይ ይሄማ የሚቀጣ ጉድ አይደለም። በምን ልቅጣው? እኔ የምልህ ባጃጅ ግን ቦይ ስታይ ትዘላለህ? ኧረ አዘልም። አፍህም ሞልተህ አዘልም አንተ ጆቶኒያም። ኧረ አለቃ ይቀልዳሉ እንዴ? ለዛሬ ፈጣሪ ፈርቼ ብሬሃለሁ። እሺ አለቃ። ፈጣሪ ሆይ ብዙ ታገስኩ፣ እሱ አልተረዳኝም። አንተ ግን ትረዳኛለህ። የኔ ወንድም ካላሸገርኩ 50 ብር አበድረኝ። ስሙ፣ የዘንድሮ አንሰማ የሚሰማችሁ መሰላችሁ? አራቱንም ዋንጫ ነው የሚጠራርገው። አሁን መድፉን አሰርተናል። አከታትለን ነው የምንተኩስባችሁ። ፎቃቀሁ ምን ሰማችሁ መስሏችኋል? ወያሊት ሻሺቷ ምን ነው? ከላይ ደግሞ ልብስ አታረጊም እንዴ? ኧረ በእናትሽ ታሪክ ያለው ክለብ መናገር ጀመርሽ። ታሪክ 3 ነጥብ ይሆናል። ሚዜ አፍሽ ከፈሽ። ዘንድሮም ደግሞ ከሚዜ ላይ አታልፊ። ሚዜ እሱማ ድሮ ቀረ። አሁን በደገሱት ሁላ እኔ ነኝ ማገባው። ዘንድሮ ፔልሚልጉም ሻምፔልጉም የኛ ነው። ለመሆኑ ግን ሻምፒዮንስ ሊግ ዋንጫ ምን እንደሆነ ታውቃላችሁ? እሱማ እናውቀውም። ዘንድሮ ግን እናውቀዋለን። ማን አባቱን መታ? ማን የወለደውን ማን ይቀጠቅጣል? እንደዚህ አድርገህ ቀጠቀጠ። ከበሮ መሰለው እንደወለድኩት። ወይኔ ማማዝና እንደዚህ እንኳን ባልችል እንደዚህ ነው ሞግ። ዛሬ ብቻ አንስቼ ነው ማፈርጠው። እኔ ዛሬ አለቀውም። እንደዚህ ነው። ይሄ ነው እንዴ? አዎ ማዬ ፈራሽ እንዴ? ኧረ አልፈራም። ቆይ አንዴ ልጸልይ። ይሄ ንግግር የመጨረሻ ሊሆን ይችላል። ፈጣሪ ሆይ አንተ ወርዳል። ይሄ አይደል እንዴ አላቻ ጋብቻ የሚባል? አሁን ከዚህ ኑሮ ከሚያክል ሰው ጋር እንዴት ነው የምጣለው? ፈጣሪ ሆይ አንተ ወርዳል። ምን ማድረግ ይቻላል? ፈጣሪ ያመጣ ነው እሱ። ምን ፈለጉ ማዘር? ሰላምታ አይቀድምም? ሰላም ነው የኔ ልጅ። ምነው ማዘር ሰላምታ በዙ? አንተ ነህ አይደል የኔ ልጅ የመታኸው? አዎ እኔ ነኝ። እንዴት የኔ ልጅ ትመታለህ? አንቄ ተኔ ልጅ ምቆጭህን ነገር አታርግ። እናት አልሆንም። ምን የኔ ልጅ በአንድ ጊዜ 7ኛ ሰማይ ልልካ? ኧረ የሰው አለ ድራሱ። ምነው ፈጣሪ እርዳኝ እንጂ ደረሰብኝ እንጂ አልደረስኩበት። አይ ወይኔ ማማ ዝናሽ። አማናውለን ከሸራኛ ጠብቀን። አንቺ ምቀኛ ገና ባል ዶሮ ገዛ ብለሽ ተቃጥለሽ ነው አይደል? ምቀኛ ጎረቤት። እኔም ማማ ዝናሽ ነኝ። ለ2 እግር ዶሮም ቀናው ያጣ በዚህ ያወራል። ይሄንን መቼ አገኘሽ? አላቅ
አያውቅህም አንተ ኩኩኒያ። ከሁለት ቀን በኋላ ዶሮ የሚበላውን ጥራጥሬ ትበላለህ። ያጣ ብዙ ያወራል። እኔም አማዝናሽ ተንቄያለሁ። በገዝቼ ካልመጣሁ ሰው አትበለኝ። አንተ ኩኩኒያም ዛሬ ጠብቀኝ። እስኪ እናያለን። ጠብቅሻለሁ። ለማንኛውም ጎረቤቶቼ ታጅቡኛላችሁ፣ ጠብቁኝ። ምድረ ኩሳም ወዴት ነው የሚሄዱት? ላግዞታ። አግዘኝ። ይኸው መጣን። ወጣ በሉ። አለቃችሁ መጥቷል። አምላኬ ሆይ አይንሽ አይንበለኝ። እኔም ብሎ ባለበት ወደ ሊድ ኧረ ወይኔ ወደ ወንድሜ የኛ ባለበግ የታል በጉ? አቤት በለው ውቀጠው የታባቱ ምንድነው? ዝም ብለህ ቁም። ሄሎ አስታወሽኝ? በአንቺ ምክንያት መሰለኝ 10 ዓመት ሙሉ ተሰረ የነበረው። ዛሬ ልጅሽ እጄ ላይ ገብቷል። ሸንክር ልጅ አንድ ነገሩና ነፍስህን ነው። 7ኛ ሰማይ ምልካ ሞቶ በንከረንከር። እሱ ደግሞ ምን ማለት ነው? አንተን ገድዬ የመንግስት እንጀራ በላለሁ ማለት ነው። እገላችኋለሁ። እማዬ መጣው እገለዋለሁ። ሜሪ ፔሪ ምላኪ ወይ ለማረገው ነገር እቀበለኝ። ቀጣውላችሁ ልጄ ተመስገን፣ እቺንም ላላሳጣኸኝ። ሰላም ነው ማዘር? ሰላም ነው። እንጀራ ስንት እንጀራ ፈለግ? ሰላም አሉ እማማ ዝናሽ። አንድ እንጀራ። ብር አምጡ ብር። ይኸው እንኩ እንጀራውን በዚህ አድርጉት። ደፋር፣ እንጀራውን በዚህ አድርጉት። እዛ ያዙ እና በምን ልይዝ ነው? እናንተ ቀልድ አልቆባችኋል። ናይኔ ልጅ ጉረስ። አረ ማዘር ይኸው ልገዛ መጥቼ። አረ ችግር የለውም ማዘር፣ ሄጄ እበላለሁ። ና ጉረስ። ታዲያ ለምን መጣ? እሺ ማዘር፣ እርሶ ካሉማ። አንተም ድርሻህን እንካ። አረ ማዘር ችግር የለውም። ይኸው ልበላ፣ ችግር የለውም ማዘር። ግልግል በጣም ጥሩ ሰው ናቸው። እናት የሆኑ ሰው ናቸው። አረ በጣም እናት የሆኑ ሰዎች ናቸው። አረ ማዘርዬ ቆዩ እኮ። አቤት ጠራችሁ? አረ ማዘር እንጀራው ቆየ። ደፋር ጎረሳችሁት እኮ። ምን አጃልኩም ገድዬ እኔ አጃልኩም ማናሙድርዬ እኔ አጃልኩም አረ በቃ ማዘር ሰው ማዘር በቃ ግን ማነው የሞተው? ውሻቸውን የሞተው ያ በሳምንት በሚታረድለት ሰሬ መልኩ መቆን እኔ አልቻልኩም። ልቀቁኝ። በቃ ማዘር ተረጋጉ እንጂ። ምንድነው የምትረጋጋው? ይሄን እየሰማሁ ተረጋጉ በቃ ማዘር። ውሻ ሞተብኝ ብለው እንዳያምኑ እኔ ከርዳታ ውሻ እያለሁ ሰንሰለት ናቱ ባለሱቅ። ቆይ ማዘር አንድ ጊዜ እንብላ። እሺ ብሉ። ውይ ማዘር ሞት ይርሳኝ፣ እንብላ። ወጣ በሉ ወደዚህ። አንዴ እንኳን እምቢ አይሉም እንዴ? የፈጣሪ አለ። እኚህማ ሕፃን ልጅ ራሱ ይውጣሉ። ምን እንጂ የሰው ነገር እንዲጣፍጣል ፈጣሪ የፈለገውን ያበላል። ነግቢ። አረ ማዘር እያኘኩ በዚህ አበላላችሁማ ሃይፋይፌን የሚጨርሱብናል። ደብቀው። አረ ማዘር እንዳያንቆት። አታስቡ፣ ሃይፋይፍ እኮ እኔ ጋርም አለ። እሺ ማዘር ምንድን ነበር የፈለጉት? ልስጦት? የፈለግኩትማ እንጀራ ነበረ። አሁን በላው። ተመስገን። እማዬ። አቤት። ምንድን ነው? አቡሽ እኮ ሞተ። አቡሽ እናንተ ጓደኛ መች ነው የሞተው? ሳምንት ነው አሉን። አሁን ነው ለእኛም ተደውሎ የተነገረ። ወይኔ
የሆነ ነገር ግዢና በቃ ለቅሶ ነው እንሂድ። እኔ ሰው በሞተ ቁጥር ገንዘብ ማውጣት አለብኝ? ኧረ እማዬ ከየትም ቢሆን ተበደረሽ። ተበድሬም ቢሆን አንድ ነገር ገዝተን እንሄዳለን። እሺ ችግር የለውም። አቡሽዬ እንዴት ያለ ምስኪን ልጅ ነው። አዎ ማዘር በጣም ምስኪን ልጅ ነበር። እናትየው ግን የታለች? እየበረታች ነው አለች እቹትና። የኔ ልጅ እየበረታች ነው። ታዲያ ከሱ ውጪ ምን አማራጭ አለኝ? አቤት ሃይ5 ድሪንኩን አሰጣቸውም እንዴ? ለራሳችሁ ልጠጡት ነው እንዴ? ስጧቸው፣ ሀዘናቸውን ይርሱበት። እሺ እሺ ልጆች ሃይ5ን ጠጡ፣ ሀዘናችሁን ያስረሳችኋል። ዋው በጣም ይጣፍጣል። ዋው በጣም ጣፋጭ ነው። በጣም ደግሞ እኮ የልጆቼ ጓደኛ ነው። አብረው ነው የሚማሩት። ማን ዮሴፍ ይማራል እንዴ? እና እንዴ ልጅሽ ዮሴፍ ደግሞ ይማራል እንዴ? ኧረ አይማርም። እንዴ ታዲያ ይሄ ማለቅሶ ቤት ነው ይሄማ ዮሴፍ ቤት ነዋ፣ የጋሽ ከበደ ልጅ። እንዴ ለቅሶ ቤት ተሳስተናል። እንዴ? ሃይ5 ድሪንካችን አምጡ፣ አምጪ፣ አምጣው፣ አንተም አምጣው። ወይኔ ቡሽ ዛሬማ በሸቀልኩበት ጥብስ ነው በላው። አስተናጋጅ ተረበልና። አቤት አለቃ ምን ልታዘዝ? አንድ ጥብስ አሪፍ አድርገ ጥብስ። ይሄን እድልማ መጠቀም አለብን። እሺ አቤት ማዘር። የኔ ልጅ አንድ የተለመደችዋል። ዛሬማ ሆዲ በጥብስ መጨናነቁ ነው። ይሄው ዋው ጥብሷ መጣች። አሁን እድሌን መጠቀም አለብኝ። ሰላም። ይሄ የኔ ወንድም ላታምነኝ ትችላለህ። ከተወለድኩ ጀምሮ ለብቻ በልቼ አላውቅም። እናማ ለብቻ መብላት ስለማለት የኔ እስከሚመጣ የአንተን ቀድመን እንብላ። እርሶም አዘዋል? አዎ በቃ እንብላ። ይህንንማ ያኛኩ ጊዜ አልገልም። ዋጥ ዋጥ ላድርገው። ኧረ አጎራረስ። ወይኔ ጥብሴ የፈጣሪ አለ። ሴትዮ ማኝካ የለትም እንዴ? ቀስበሉ እንጂ ከማኝካ ለዋጣ እንዴ? ቆይ የእሷ ጥብስ ብቻ ይምጣ። ምንም ሳልበላ ጨረሰችው እኮ። በቃ በዚህ ላይ ደግሞ ጎሜ ጁስን ጠጣለሁ። በቃ አለቀ። ዛሬ ተዘጋ። ዋው በጠጣ። ኧረ ጠጣለሁ። በቃ አሁን አምጡት። ይሄው መጣል። መጣሽ? አሁን ነው መብላት። የኔ ወንድም እኔ ተግቤያለሁ። እሺ አንተ ለብቻ አምጥ። እንዲጣፍጥ ጎሜውን ጠጣበት። ራን እርሶ ብቻ ሄዱ። ቀላል ብላለሁ እንዴ? ሽሮ ነው እንዴ? አይ የፈጣሪ አለ። ያዙልኝ። ወይኔ ጥብሴ። ይሄ ምስር አይሁን ልልቀመው ወይ ወጡን ከሰራ በኋላ ልልቀመው? ወጣ አድርጌው ብላኝ ይሻለኛል። ናስከኔ ዘይት ገዝተና እዚህ ቤት ደግሞ እረፍት ማድረግ አይቻልም እንዴ? ይሄ 100 ብር ጥለህ ከመጣ ውርስክን እንደወሰድ ቁጠር። በቃ ጉዶንኩኝ። እማዬ በእግሬ ደበንጨም መጣ። መኪና ገጨኝ። ማለባቱ ነው ልጅ የገጨው። አላሙዲን የነዳ ገጨኝ። አላሙዲን ባለ ሀብቱ? አዎ አላሙዲን የግን ተርፏል። ሄሎ የምን ፓራስታሞን ነው የምትይው? ፓራስታሞን ከሀገሩ ጠፍቶ አይደል እንዴ? አዎ የ12ኛ ክፍል ተማሪዎች ጨረሱት እኮ። አይ ትምህርት ሚኒስቴር ከአንድ ትምህርት ቤት 3 ተማሪ አልፏል ሲባል እንደፈራሁት ፈተና ተሰርቋል ይላል። እኮ ነው። በዚህ ጊዜማ ልጄ ለተማረ ካልሆነ ለማንም አልድርም። ሰላም አሉ እማማ ዝናሽ። ሰላም አሉ። ደህና ዋሉ። ሰላም ብያለሁ። አረፍ በል። የመጣሁበትንም ዓላማ ሳላሳካ አልቀመጥም። ምንድን ነው የመጣክበት ዓላማ? ተናገር። የመጣሁበትም ዓላማ ልጆትን ለልጃችንን እንዲሉን ነው። እሺ ልጁ የማን ልጅ ነው? ልጁማ የጋሽ ጥጋቡ ልጅ ነው። የጋሽ ጥጋቡ ልጅማ ከሆነ ጥሩ ልጅ ነው። ዋናው ነገር ግን ትምህርት ላይ ነው። ትምህርት አስተምረዋል? ትምህርትማ የዘንድሮ የ12ኛ ክፍል ተማሪ ነው። 80 ነው ያመጣው። እንዴ ጎበዝ ልጅ ነው። ምን ትምህርት ነው 80 ያመጣው? አይደለም አጠቃላይ ውጤት ከ780 ነው ያመጣው። አጠቃላይ ውጤት ከ780 ነው ያመጣው? አዎ በዛ